የሚሞሪው ማስታወሻ ክፍል 26 ብዙ ቆይቼና ቀስ ብዬ ድምጼን አጥፍቼ ስገባ ቁጭ ብላ ተራገማለች። እየተመገበች ነው። ኮስተር ብዬ በፍጥነት ገብቼ ደብተሬንና ዩኒፎርሜን ይዤ በባዶ ባደረ ሆዴ ትምህርት ቤት ከቀኑ 5:30 ላይ ሄድኩኝ። መቼም ለሆዳም በሬ ጭድ ያዝለታል ነውና መራቤን ያየ እግዜር በረፍት ሰዓት ጓደኞቼ ድንገት ነይ ሻይ እንጠጣ ብለው ወስደው ከክበብ 2 ብስኩትና 1 ሻይ ጋበዙኝ። እነሱም የጋበዙበትን እኔም የተጋበዝኩበትን ምክንያት ባላውቅም ለመልሱ ቀስ ተብሎ ይደረስበታል በማለት ረጅም መንገድ የመጣሁባቸው እግሮቼ በረሃብን ክትክት ብለው እንዳይወድቁ ቶሎ ቶሎ በላሁላቸው። ጊዜው ጥሩ ነበርና 90ዎቹ አጋማሽ 2 ብስኩቶች ቢመዘኑ የአንድ እንጀራን ቦታ የሚሸፍኑ ነበሩ። 2 ብስኩት በ50 ሳንቲም፣ 1 ሻይ በ15 ሳንቲም። እንግዲህ የማን እንደሆነ ባላቅም የ65 ሳንቲም ባለዕዳ ነኝ። መሽቶ ወደ ቤት ስገባ ኩርፊያዋ ባይለቃትም ቤቱን ቆልፋ ወደ ጎረቤት ሄዳ ኖሮ የለችም። በጣም ነፃነት ተሰማኝ። ገባሁና ልብሴን ቀያይሬና ተጣጥቤ ቤቱን አስተካክዬ እራት እየሰራሁ መጣች። ሳታናግረኝ መኝታ ቤት ገብታ ጋደም አለች። እራት በጸጥታ ተበላ። በጸጥታ መሽቶ ነጋ። በጸጥታ ተመልሶም መሸ። በዚህ መሃል ታዲያ ሁሌ እሁድ ጠዋት ከአባታችን ጋራ በፍርድ ቤት የመሰረተችው የ80 ይውረድልኝ ክስ በቤተ ዘመድ ሽምግልና መታየት አለበት ስለተባለና በተለያዩ ችግሮች አልቋጭ ስላላቸው እንዲሁ ሲመላለሱ አያታለሁ እንጂ ከምን ደረሰ ለማለት ለመጠየቅ እንጃ ልቤ አስቦት አያውቅም። ከአዲስ አበባ ሊጠይቀን ድንገት የመጣው የታላቅ ወንድማችን ወታደር ቤት ተማሮ መሄዱን ስንነግረው እሱም በህይወቱ ደስተኛ አልነበረምና ወይኔ 3.8 ዩኒቨርሲቲ ነጥብ አምጥቶ ወንድሜ ወታደር ቤት ገብቶ ሊሞት እያለ አለቀሰ። በጣም ናፍቆት ስለነበረ ስቅስቅ ብሎ ሲያለቅስ አደረ። የሚበላ ነገር በሰጠን ገንዘብ አዘጋጅተን ብላ ብለን ብንለው እምቢ ብሎ ባባዶ ሆዱ አደረ። እንዲሁ ውጪውን በሩን እያየ ሲያነባ ውሎ አድሮ ለማናችንም ሳይናገር በወቅቱ የነበረውን የወጣት መልመላ መከታ አድርጎ እኛ ጋር በመጣ በጥቂት ቀናት ውስጥ አስታውሳለሁ። እኔ ወደ አዲስ አበባ ሊሄድ መስሎኝ አብሬው ስወጣ በተረበሸና ባልተረጋጋ ስሜት ውስጥ ሆኖ እንባ እንቅ እያደረገው ሊነግረኝ የሚፈልገው ነገር እንዳለ ያስታውቅበት ነበር። ደጋግሜ በወተውተውና ምንድነው እያሰብክ ያለኸው? ይልቅ አማክረኝ። ምንም ማድረግ ባልችልም በሐሳብ ረዳሃለሁ እያልኩ ብለምነውም ዝም ብሎ እንባውን በየመንገዱ እያዘራ ረጅሙን መንገድ በእግር አብረን ተጓዝን። ከዛም አዲስ አበባ ተመልሼ ሄጃለሁ፣ እደውልልሻለሁ በማለት ፊቱን አዙሮ እንባውን እየጠራረገ በፍጥነት ሲራመድ ቀልቤ ተጠራጠረው። ከኋላው ተከትዬ የት እንደሚደርስ ተመለከትኩት። አዲስ አበባ ቢሄድ ኖሮ አብሮኝ በመናኸሪያ ድረስ ይሄዳል እንጂ ለምን ወደዚህ ሰፈር መጣ ብዬ ቆሜ ብመለከትም በርከት ያሉ ወጣቶች ወዲያና ወዲህ ከሚሉበት መሃል ከተማ ተቀላቅሎ ጠፋብኝ። አይኔም በወረውር ባማትር ብፈልገው ጠፋብኝ። ምናልባት ካፌ ይገባ ይሆን ብዬ ባልተረጋጋውና ድብልቅልቅ ብሎ በቀላው አይኔ ሰዎችን ማየት እንዳፈረ መሬት እያየሁ መንገዴን ቀጠልኩኝ። በእርግጥም ወታደር ቤት በቃ ይገባል ብዬ አዝኛለሁ። ከባድ ጊዜ ነበር። እጅግ ከባድ። ትምህርቴን ወደ ማጠናቀቁ ብቃረብ ጥቂት ወራቶች ብቻ ቀርተውኛል። ያው እንደሚታወቀው ከፊቴ የ12ኛ መልቀቂያ ፈተና ማትሪክ ወሳኝ ፈተና ይጠብቀኛል። የቤታችን ፈተናዎች መቋቋም ቢያቅተኝም ማትሪክን ግን ማለፍ የውዴታ ግዴታ መሆኑን አምኜበታለሁ። ሌላ መሻሸጊያ ማምለጫ ምንም መንገድ የለኝም። ማትሪክ ብቸኛው ሎተሪዬ ነው። ብቸኛው የእድሌ በር
የማትሪክን ፈተና ለመወጣት ማንበብ እንዳለብኝም አውቃለሁ። ስለዚህ ጠዋት ተነስቼ የቤቱን ስራ ሰራርቼ የክለሳ ትምህርቴን ለመከለስ ደብተሬን ይዤ ትምህርት ቤት እሄዳለሁ። እዛ በተቻለኝ ሁሉ ለመረዳት ያሉኝን ጊዜ ተጠቅሜ ለማንበብ ክፍል ውስጥም ለመከለስ ሞክራለሁ። ነገር ግን የትምህርቶቹ ስፋቶች በጣም ሰፊ ከመሆናቸው የተነሳ እቤት ተመልሼ ማንበብ እንዳለብኝ መጠቀም እንዳለብኝ ይገባኛል። አሁን እናቴ ትንሽ ባህሪዋን ለወጥ አድርጋለች። ወንድሜ መጥቶ ከሄደ በኋላ መሳደቧን አቁማለች። ምን እንዳገኘች አላውቅም። ግን ከትምህርት ቤት እቤት እግሬ ከረገጠ የማታዘኝ አይነት ስራ የለም። ቤት ውስጥ ምንም የለም። ቤቱ ባዶ ቤት ነው። ግን የሚሰራ አይጠፋም። የተወለወለውን ደግሜ በወለውል የታጠበውን መልሼ ባጥብ ደስተኛ ናት። የምትለው ብታጣ ላጠና ደብተሬን ከገለጥኩ ተነሽና ደጁን አጽጂ ትላለች። ጠዋት ያጸዳሁትን ደጅ ቀን በንፋስ የወደቁትን ቅጠሎች በመጥረጊያ ለመጥረግ እወጣለሁ። መጥረጊያውን ተይውና በእጅሽ ልቀሚ። ምንም ማድረግ አልችልም። የበላይ ትዕዛዝ ነው። አጎንብሼ በእጄ 1 2 3 ቅጠሎች መልቀም ጀምራለሁ። እናንተ አጎንብሶ ግቢ ሙሉ ቅጠል መልቀም እንዴት ከባድ ነው! ወገቤ መቃናት እስከሚያቅተው ድረስ ያመኛል። አንዴ ካጎነበስኩ መቃናት አልችልም። ቆማ ነው የምትጠብቀኝ። ስለዚህ ከ1 ሰዓት በላይ ሊፈጅ ይችላል። ትንንሹንም ትልልቁንም ቅጠል እንጨቱንም ሁሉንም በንፋስ የወደቁትን ሁሉ እለቃቅማለሁ። ስለዚህ የማንበቢያ ጊዜ እንደ ቀልድ ያልፋል። በቃ ማታ አጠናለሁ። እሷ ከተኛች በኋላ ተነስቼ ማታ አጠናለሁ እለዋለሁ ለራሴ። ማንበብ አለብኝ። ላይብረሪ መግባት አይፈቀድልኝም። ሜካፕ ክላሶችን እንደ ልቤ መሄድ አልችልም። ከስንት ቀን አንድ ቀን ምናልባትም አስተካክዬ ከገባሁና ትምህርቱን ካገኘሁ ነው። ሌላው በትምህርት ሰዓት መውጣት፣ በመግቢያ ሰዓት መግባት ነው ግዴታዬ። ምንም አይነት ክፍተት አይፈቀድልኝም። ከፊት ለፊቴ ደግሞ ማትሪክ አለ። ማትሪክ ነው። ጨንቆኛል። መጽሐፍቶች በበቂ ሁኔታ እጄ ላይ የሉም። ጓደኞች የሉኝም። ወጥቼ መዋስ፣ ከሌሎች ጋር መረዳዳት፣ ማንበብ። አቤት ያለው ጭንቀት! አቤት የቀዳዳዎቹ መጥበብ፣ መሽሎኪያ ማጣት! እንዴት ይከብዳል! ቢሆንም በቃ መፈተን አለብኝ። በደብተሮቼ እውቀት ብቻ ማትሪክን ልፋለም። በተቻለኝ ሁሉ ራሴን እያዘጋጀው ነው። ካለመኖር መኖር ሳይሻል አይቀርም። ከመኖር ተስፋ አለ፣ ካለመኖር ምንም ነበር ያሉት ዶክተር ከበደ ሚካኤል። ክፍል 27 ይቀጥላል።